ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ጤንነት? እግዚአብሔር ይመስገን እኔ በጣም ሰላም ነው። በእኔ በኩል ሁሉ ነገር ጤና፣ ሁሉ ነገር ሰላም። ምንድነው ማለት የፈለኩት አንድ ነገር አለ። እኔ ማለት አይ ቲንክ እያሰብን ያለነው ነገር ሌላ ነው። በኢትዮጵያ ላይ የመጣ ያለው ወይም የተሰራ ስራ ሌላ ነው የሚመስለኝ ማለት ነው። ምን ማለት ፈልጌ ነው? ኢትዮጵያ ወደብ ትፈልጋለች። አሁን ኢትዮጵያ እይታው ወይም የተመለከተችው ያለችው የኤርትራ ወደብ ወይም አሰብ ወደብ ነው እያየችው ያለችው። አሁን አሰብ ላይ ነው እኛ ትኩረት ያደርግን ያለነው ማለት ነው። ነገር ግን የኢትዮጵያ ጠላት የሆኑት ሀገራት ኢትዮጵያን ለመክበብ ኢትዮጵያን ቀለብ ውስጥ ለማስገባት በጣም ኃይለኛ ሴራ እየተሰሩ ኢትዮጵያን ቀለብ ውስጥ ያስገቡ ነው ያሉት ማለት ነው። አይ ቲንክ አልተረዳንም መሰለ። እኔ የሀገሪቷ መከላከያም ይሁን ጠቅላይ ሚኒስትርም ይሁን የሀገሪቱ ባለስልጣኖችም ይሁን አልተረዱም ብዬ ነው የሚያስበው። ወይም ተረድቶም ወደ እርምጃ ወይም ወደ ግንዛቤ እየወሰዱ አይደሉም፣ ወይም አልተረዱም ብዬ ነው የሚገምተው። ለምን ጅቡቲ መንግስት ከኢትዮጵያ ጋር አለው፣ የኢትዮጵያ ባለ ወዳጅ ነኝ፣ የኢትዮጵያ ቅርብ ነኝ እያለ ጅቡቲን ለሌላ ሀገር በተለይ ለግብፅ እየሸጠ ነው ያለው ማለት ነው። ሽጧል ማለት ነው። እየሸጠ ሳይሆን ሽጧል ማለት ነው። ግብፅ መንግስት ደግሞ ጅቡቲን ያዘ ማለት በቃ ኢትዮጵያን እንደዚህ ያጫውታል ማለት ነው። ለምን ኢትዮጵያን ለመያዝ ወይም ከኢትዮጵያ ጋር ለመዋጋት ቅርብ ነው ማለት ነው። ሲጀመር እኔ አንድ ነገር መናገር የምፈልገው ምንድነው፣ አንድ ነገር ለመያዝ ወይም አንድ የፈለግከው ነገር ለማግኘት አንደኛ ድካም ያስፈልጋል፣ ሁለተኛ ፊልም ያስፈልጋል፣ ሶስተኛ መሸነፍን ወይም ማሸነፍን መፍራት የለብህም። ለምን እንደዚህ አልኩት? ሁሉም ነገር በወንበር ዙሪያ ለምሳሌ በዲሞክራሲ በንግግር ብለን ካመን ነው ለኢትዮጵያ የሚያስፈልጋትን ነገር ሳናገኝ እናጣለን ማለት ነው። አይ ቲንክ ጉልበት የእግዚአብሔር ነው አምናለሁ፣ አውቃለሁ። ሁሉ ነገር በጉልበት አይሆንም። ነገር ግን ጉልበት የሚያስፈልጋቸው ነገሮች አሉ። አንተ ሳትገፋ አንተን ገፍቶ የመጡ ወይም አንተን ገፍቶ የመጣ ነገር ላይ ጉልበት ያስፈልጋል። አንተን በጥፊ የመታ ዛሬ ነገ በዱላ እመታለሁ ብለህ የምትቀመጥ ከሆነ ኢትስ ነቲንግ። ዛሬ በጥፊ የመታ ይመቷታል ኦልሬዲ። ነገ ልትመታውም ትችላለህ። እንደ ሁሉ ላትደርሱም ትችላለህ። ምን ማለት ፈልጌ ነው? ጅቡቲ የኢትዮጵያ አንድ አካል ነች። ጅቡቲ የተሸጠችው አሁን 100 ዓመት አልፈዋል። ጅቡቲን ለምን እንደሆነ ጸጥ ብለናል። ጅቡቲ መመለስ አለብን ብዬ አስባለሁ። መጀመሪያ አሰብ ይኑር፣ አሰብ ይቆይ፣ አሰብ የኛ ነች፣ የትም አትገባም። ጅቡቲ ግን ይቅደም ብዬ አስባለሁ። ጠቅላይ ሚኒስትር ዶክተር አብይ ጅቡቲ ይቅደም። ጅቡቲ ወደ ሌላ እጅ ከገባች ኢትዮጵያ ቀለበት ውስጥ ትገባለች ብዬ አምናለሁ። ኢትዮጵያ ቀለበት ውስጥ ከመግባቱ በፊት ወይም ከመቅደማቸው በፊት እኛ ብንቀድም ይሻላል ብዬ አስባለሁ። ለምሳሌ የግብፅ ቤዝ እዛ ተሰርቶ፣ የአረብ ቤዝ እዛ ተሰርቶ፣ የሌሎች ሀገራት ቤዝ ሁሉ ተሽጣ እዛ ከተሰራ በኋላ ጅቡቲ እፈልጋለሁ ማለት አትችልም። እዛ ያለውን ቤዙን ነካህ ማለት እዛ ቤዝ የሰሩት ሀገራት ወይም ዓለማት ባንተ ላይ ይነሳል ማለት ነው። ከመስራታቸው በፊት ከመቅደማቸው በፊት እኛ በጉልበትም ይሁን በየትኛውም አንግል ጅቡቲን መመለስ አለን ብዬ አስባለሁ። በቃ ዛት ኢዝ ማይ ላስት ሜሴጅ ነው።
ጅቡቲን ማጠቃለል ወይም መመለስ ካልቻልነው በእጃችን ጠላቶቻችን ቤት ውስጥ አስቀምጠን ጓዳ ውስጥ አስቀምጠናል ማለት ነው። ጅቡቲ በእኛ ላይ ያሰረች ነው ያለችው። ጅቡቲ የኢትዮጵያ እድገትን አትፈልግም። ጅቡቲ የግማሽ ቢሊዮን ዶላር ከምታገኘው ከኢትዮጵያ ነው። ማብራት ከኢትዮጵያ ነው። ንጹህ ውሃ ከኢትዮጵያ ነው። ስለዚህ ኢትዮጵያ ወደብ ካገኘችው እኔን ትጥላለች ወይም እኔን ትተዋለች በማለት በኢትዮጵያ ላይ ሴራ እያሰራች ነው ያለችው። ስለዚህ ጅቡቲም የኛ ሀገር ነች። ኦልሬዲ አለቀ። ፍሬድ በቃ ጅቡቲን የመመለስ ስራ መስራት አለብን። ይሄ ዲሞክራሲ ማለት ምንድነው? በንግግር በምናምን በቃ ሹሩ ምንለው ጊዜም ሰዓትም አልቋል። አሁን አልቋል። አንተ 180 ሚሊዮን ህዝብ ይዘህ ምንድነው የምትፈራ? ምን ያስፈራሃል? እኔም ቢሆን ገባለሁ። ትላንት የታገልኩ ሰውን አሁንም እታገላለሁ። ቢመታም ቢቆስልም ይቆስላል። ለመሞት ዝግጁ ነው ለሀገሬ ሲል ማለት ነው። ስለዚህ መንግስታችን ጅቡቲ ይቅደም፣ ጅቡቲ ይቅደም። ጅቡቲ ውስጥ የኛ ጠላቶች ቦታ ከያዙ አሰብን ብንይዘው እንኳን ለኛ መደበኛ ጠላት ነው የምትሆነው። ስለዚህ ጅቡቲን መጀመሪያ እንቅደም ብዬ አስባለሁ። ይሄንን ካላደረግነው ውርደት ከራሴ። ይሄንን ቪዲዮ ዳውንሎድ አድርጋችሁ አስቀምጡት። የተናገርኩት ትንቢት ነገ እንደሚፈጸም አይ አም ሹር 100% 100% እርግጠኛ ስለሆንኩ ነው። ጠላታችን በጓሯችን አስቀምጠን እንደ አይጥ መጫወቻ ነው የምንሆነው። ከመቅደማቸው በፊት እኛ መቅደም አለን ብዬ እኔ ሙሉ በሙሉ እገምታለሁ ሳይሆን አስባለሁ። ለዚህ መንግስታችን ይቅደም። ጅቡቲ ወደ ኢትዮጵያ ትመለስ። ከዛ በኋላ ኤርትራ በእጃችን ነች፣ አሰብ በእጃችን ነች። የትም አትገባ። ግን ጅቡቲን መያዝ ካልቻልነው አሰብን ኤርትራ ለመያዝ በጣም ብንይዘው እንኳን ጠላትን ውስጥ አስገብተህ አንተ ውጭ ብትወጣ ትርጉም የለም። ውስጥ ያለው ጠላትን የማሸነፍ ከባድ ነው። ውጭ ያለው ጠላትን ግን ማሸነፍ ትችላለህ። ውጭ ያለው ጠላትን መታገል ትችላለህ። ውጭ ያለው ጠላትን ድል ማድረግ ትችላለህ። ውስጥ ያለው ግን ጠላት ከባድ ነው። ማሸነፍን ከባድ ነው። ድል ማድረግ ከባድ ነው። ውስጥ ምስጢሩን ስለሚያውቅ የት ቦታ መኖር፣ የት ቦታ መግደል፣ የት ቦታ አንተን መጉዳት ስለሚችል ስለሚያውቅ፣ ቦታውን አቅጣጫውን ስለሚያውቅ፣ ስለዚህ ጅቡቲ ይቅደም፣ ጅቡቲ ትቅደም። ይህንን ቪዲዮ አይ ቲንክ አብዛኛው ጊዜ ዶክተር አብይ እኔን ይከታተላል ብዬ አስባለሁ። ባለፈው ፖስት ያደረኩትን ቪዲዮዎች የሆነ መልስ ሰጥ ሲሆን ሌላ ሰው ይሁን አይቻለሁ። ባያየው እንኳን የሱ ቅርብ የሆናቸው ሰዎች ሪፖስት ሼር ያደርጋችሁ ለጠቅላይ ሚኒስትር ዶክተር አብይ አይደል ላሉት ለብልጽግና አመራሮች ኢትዮጵያን አሁን በአሁኑ ሰዓት የመሩ ያሉት አመራሮች ይህንን ቪዲዮ አደርሱልን። ጅቡቲ ትቅደም። ጅቡቲ እየሳቀች የገደለች ነው ያለችው። ጅቡቲ ትቅደም። ፎሎ አድርጉን። ለኢትዮጵያ የሚበጅ ፖለቲካ መስማት ከፈልጋችሁ ፎሎ አድርጉን። እኔ በብሔር አይደለም በሃይማኖት አልመጣም፣ በጎጥ በቀበሌ አይመጣም፣ በብሔር አልመጣም። በአንድ ኢትዮጵያ ፖለቲካ ውስጥ ይጫወታለሁ፣ አስተካክላለሁ፣ አርማለሁ። ስለዚህ እኔን መከታተል ከፈለጋችሁ ፎሎ አድርጉን። እግዚአብሔር ኢትዮጵያን ትባርክ ትቀድስ። አመሰግናለሁ። ፎሎ አድርጉ።